ይህቺ እናት ለወንድ ልጇ ሚስት የምትመርጠው ራሷ ናት። ታዲያም ሴቶችን በክፍያ ታመጣና ከእንጨት በተሰራ መቀመጫ እንዲቀመጡ ከዛም ቅርጻቸውን በማየት ያለፈውንና ያላለፈውን ታሳውቃለች። ከመጡት ሴቶችም ሶስቱ ብቻ ያልፋሉ። ቀጣዩ ነገር ምን እንደሆነ ይጠይቋታል። እርሷም የልጅ ልጅ እንደምትፈልግ ትነግራቸዋለች። ከመካከላቸው ቀድሞ የልጅ ልጅ የሰጠኝ የልጄ ሚስት ለመሆን ይችላል ማለት ነው ትላቸዋለች። አንዷ ተወዳዳሪም ልጇ ከኋላ የቆመ ኮበሌ መስሏ ከዚህ ቆንጆ ወጣት ልጅ ማግኘት መታደል ነው ስትል እናቲቱን ይሄ ቦዲጋርድ ነው ልጅ አይደለም ትላቸዋለች። ልጄ ላስታውቃችሁ ብላ ልጇ ሲመጣ አካል ጉዳተኛ ነው። ሴቶችን በነገሩ ተደናግጠው አዩት። በየተራም ወደ ልጁ ክፍል እንዲገባ ትጋብዛቸዋለች። የመጀመሪያዋ ገባች፣ ነገር ግን አልወደዳትም። ሁለተኛዋን ገባች፣ የዳንስ ትርኢትም አሳየች። እርሱም እኔ ልጅ መውለድ አልችልም ብሎ ይነግራታል። ታዲያ እናትህ ለምን ሴቶችን ትመርጥልሃለች ስትለው እርሷ አታውቅም ይላታል። ሶስተኛዋም ገባች። እርሷም ለማስመሰል ሞከረች፣ ግን አልሆነላትም። እኔ ከዚህ የመጣሁት ከሀገር ዲፖርት ልደረግ ስለሆነ የዚህን ሀገር ዜጋ ካገባው ግን ስለሚሰረዝልኝ ነው ብላ እውነቱን ነገረችው። እርሱም ስላላተነለችው ደስ ብሎት መሄድ ትችያለሽ አላት። እናቲቱም ከ9 ወር በኋላ ተመልሳችሁ ነው ትላቸዋለች። ሲመጡ ግን ሁለቱ አርግዘዋል፣ አንዷ ግን አላረገዘችም። የአንዷን ሆድ በመርፌ ስትነካው ይፈነዳል፣ የውሸት ነበርና የአንዷ ደግሞ የእውነት ነው። ነገር ግን ያረገዘችው ከቦዲጋርዱ ነበር። የመጨረሻዋ ታማኛም እንድትቆይ ይደረጋል። ያህሎቻችን ታማኝነታችን ለነገሮች ሽጠናል። እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ተመሳሳይ ቪዲዮዎች እንዲደርሳችሁ ፎሎ ማድረግ እንዳይረሳ።